አበባን ጉዳይ በኦሮሚያና አማራ ብቻ አሳነስናትና ርፍ ጉራጌውስ ከተማዋን የቢዝነስ ሴንተር ያደረጋት ምን ይሆን? ምን ይዋጣው? ሶማሌ ተራስ ምን ይሆን? ጎበዝ ከተማዋ የብሔር ብሔረሰቦች ቅይጥ ሚስት ሆነች። የብሔር ብሔረሰቦች ከተማ ነች። አማራ ብዙ ነው፣ መሬቱ የኦሮሚያ ነው። ሌላውን ብሔር አንድ ነገር ልማጻናችሁ። ዛሬ ኦሮሞና አማራ በትብብር ስልጣን ላይ ይዟል። ይሄ በሌሎች አናሳ ብሔረሰቦች ላይ ፍርሃት እንዲፈጥር ከፍተኛ ስራ እየተሰራ ነው ያለው። እንደኔ አመለካከት የአዲስ አበባ ጉዳይ ለኛ በውስጡ ያሉትን ብሔር ብሔረሰቦች መብትና ጥቅም ባስከበረ መልኩ፣ ሁለተኛ ደግሞ የኦሮሚያ አካል እንደሆነችና በክልሉ መካከል እንዳለች የክልሉንና በተለይ በአካባቢው ያለውን ህዝብ ጥቅምና መብት ባስከበረ መልኩ በድርድር በውይይት ሊፈታ ይገባል። ለምን በሉኝ። ዛሬ ማዕከላችን ነችና ከበናት ምናምን ኦሮሚያን ቆለ ፍንፍኔን ኢህአዴግ